ዛሬ እስኪ ስለ አከፋፈሉ የተወሰነ ግልጽ ነገር ልንገራችሁ። ለምሳሌ እናንተ እዚህ መታችሁ ባለ አንድ መኝታ ብትፈልጉና 3 ሚሊዮን 53 ሺህ ብር ነው ብላችሁ ከእናንተ የሚጠበቀው 10% ነው። ያ ማለት 305 ሺህ ብር ማለት ነው። ቀጣይ ክፍያ እንዴት ነው? ታይም ቤዝድ ነው። ቀጣይ ክፍያ በየ3 ወሩ ከ3 እስከ 4 ወር ባለው ጊዜ ውስጥ 10% እየከፈላችሁ ትሄዳላችሁ። ለምን ያህል ጊዜ? ለ2 ዓመት ማለት ነው። ከፍ ብላችሁ ስትከፍሉስ ለምሳሌ 30% ቅድመ ክፍያ ከከፈላችሁ ሁለት ጥቅም ታገኛላችሁ። አንደኛ 3 ሚሊዮን 53 ሺህ ብር የነበረው በ2.7 ታገኙታላችሁ። ወደ 305 ሺህ ብር ዲስካውንት ታገኛላችሁ። 50% ደግሞ ቅድመ ክፍያ ከከፈላችሁ ደግሞ ቀጣይ ክፍያ የምትጠየቁት የዛሬ 15 ወር ወይንም ዓመት ከ3 ወር ማለት ነው አይደል? እንደዛ ይሆናል። ዲስካውንት ደግሞ 15% ዲስካውንት ታገኛላችሁ። ያ ማለት በ2.6 ታገኙታላችሁ። ወደ 457 ሺህ ብር ዲስካውንት ታገኛላችሁ። ስለዚህ ከታች ያሉትን ስልኮች ተጠቀሙ። እዚህ በአካል ከመጣችሁ ደግሞ ሳምፕል ቤቶች አሉ፣ እነሱንም ማየት ይቻላል። እናመሰግናለን። ኦቪዶች ነን።